አንድ የስለንቦና ባለሙያ ትልቅ አዳራሽ ውስጥ ለተሰበሰቡ ተመልካቾች እንዴት ጭንቀትን መቆጣጠር እንደሚቻል እያስተማረ ነበር። ውሃ የያዘ ብርጭቆ አነሳና እንዲህ አላቸው። ይህ የብርጭቆ ውሃ ምን ያህል ነው ክብደቱ ብሎ ጠየቃቸው። የተሰበሰቡ ሰዎች የተለያየ መልስ ሰጡት። 10 ግራም፣ 15 ግራም ነው፣ 19 ግራም ነው፣ 20 ግራም ነው አሉት። ደህና አለ። አሁን ትክክለኛ ክብደቱን በማወቅ አለማወቅ ምንም አያደርግልንም። የሚወስነው ለረጅም ጊዜ በያዝኩት ቆይታ መሰረት ነው። ለደቂቃ ቢይዘው ችግር የለውም። ከአንድ ሰዓት በኋላ ቢይዘው የመደንዘዝ ስሜት ሊሰማኝ ይችላል። ቀን ሙሉ ቢይዘው ደግሞ ምናልባት እጅ ሽባ የመሆን ስሜት ይሰማዋል። ነገር ግን የውሃው ክብደት በፍጹም አይቀየርም። ብዙ ሰዓታት ቢያስኩት ቁጥር እየከበደኝ ይሄዳል። ብርጭቆን ባስቀምጠው ግን ከዛ ሁሉ ድካምና ክብደት ተገላገልኩኝ ማለት ነው። አያችሁ፣ በሕይወት ውስጥ በእኛ ዓለም ውስጥ ውጥረትና ጭንቀት ልክ እንደ ብርጭቆ ውሃ ነው። ስለሚያስጨንቃችሁ ጉዳይ ለጥቂት ጊዜ ብታስቡ ምንም አትሆኑም። ሐሳባችሁ በረዘመ ቁጥር መጉዳቱን ይጀምራል። ሙሉ ቀን ስታስቡ ከቆያችሁ መንቀሳቀስ እንደማትችሉና አማራጭ እንደሌላችሁ አይነት ስሜት ይሰማችኋል።